የማወራላችሁ የተሰቃየውን ንጉስ ነው፣ የሞተውን ንጉስ፣ በደዌ የደቀቀውን ንጉስ ነው። ለማመን ዝግጁ ናችሁ? ያ ትልቁ እግዚአብሔር መጽሐፍ ቅዱስ ላይ ሲናገር ውሆችን በፍኙ የዘረጋ የሰፈረ ይለናል። ምድር የእግሩ መረገጫ ናት ይለናል። ያ ትልቁ እግዚአብሔር እኛን ለማግኘት ሲል ዝቅ አለ። ከክብሩ ወርዶ ዝቅ ማለትን መረጠ። ኃጢአተኛ የሚሞት በሌለበት ኃጢአታችንን ሊወስድ ከመጣ ከሱ ውጪ ስፍራ የምንሰጠው ማን ይኖራል? ያንን ነገር አለፈዋለሁ። እኔ ከኢየሱስ ውጪ ከታረደው በግ ውጪ ህይወት እንደሌለ ገብቶኝ ያኔን በኩሮች ነው አይደል የገዛው በበኩር ነው። በባይሎጂ ሲስተም አበቃ የተባለውን ታሪክ ገልብጦ የመጣ ተአምር የሆነበት ነው። እንዴት ቆያችሁ? ሞታችን ወደ ህይወት ለተቀየረበት ቀን እንኳን አደረሳችሁ። ማህተማችን ለተፈታበት ቀን፣ ድል ላደረግንበት ቀን፣ እግዚአብሔር ልጁ ላይ ጨክኖኛል ላዳነበት ቀን እንኳን አደረሳችሁ። ዛሬ የእውነት እስከ ዛሬ እንዳከበርናቸው ፋሲካዎች አናከብረውም። ይሄኛው በህይወታችን ልዩነትን አሳይተን ለመኖር እናከብረዋለን። የሆነ ለውጥ ለማምጣት እናከብረዋለን። እንኳን አደረሰን። የእግዚአብሔር ስም የተባረከ ይሁን። ዛሬ እንደሚታወቀው ርዕሳችን የታረደው በግ ነው። ሲዘመርም እንደሰማችሁት አብዛኛው ነገር እዛ ላይ ያጠነጥናል፣ ራእይ ላይ እና እንደውም የኔ ቃል ባይኖርም በእውነት ሁሉም ነካክተውታል እና በመዝሙሩም ተነካክቷል፣ ግጥሙም ነካክቶታል እና እየተገረምኩኝም ደስ እያለኝም ነበር። ባልሰብክም በቃ ዛሬ ጨርሰናል ብዬና ግን ያው እድሉን ካገኘው አይቀር የሆነ ነገር ደግሞ እኔም እላችኋለሁ እና ግን ለእግዚአብሔር ቃል ክብር ቆመን ለዛሬ ምን እንከፋፈልበትን እናንብብና ራእይ ምዕራፍ 5 ሁላችንም እናወጣና እናነባለን። ራእይ ምዕራፍ 5 ከ1 እስከ 14 ድረስ ያለው በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማህተም የተዘጋ መጽሐፍን አየሁ። ብርቱ መልአክም መጽሐፉን ይዘረጋ ዘንድ ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምጽ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከት ማንም አልተቻለው። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከት ማንም አልተቻለው። መጽሐፉን ሊዘረጋ ወይም ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ 7ቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ። አሜን። እነሆ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ 7ቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶች 7 ዓይኖች ነበሩት። እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። አሜን። መጥቶም በዙፋኑ ላይ ከተቀመጠው ከዚያም ከቀኝ እጁ መጽሐፉን ወሰደ። መጽሐፉንም በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን ወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብም ሁሉ ሰዎችን ዋሽተህ ለአምላካችን መንግስት ካህናት የሆኑ ዘንድ አደረካቸው፣ በምድር ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። አየሁ። በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምጽ ሰማሁ። ቁጥራቸውም ከአላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። በታላቅም ድምጽ የታረደው በግ ኃይልና ባለጠግነት
ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል። አሜን። የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድር ከምድርም በታች በባህርም ላይ ያሉ ፍጥረት ሁሉ በእርሱ ውስጥ ያሉ ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። አራቱ እንስሶችም አሜን አሉ። ሽማግሌዎችም ወድቀው ሰገዱ። አሜን። እንጸልይ። እግዚአብሔር ሆይ እናመሰግንሃለን። ለዚህ ቀን እንድንደርስ ስለረዳህን እናመሰግንሃለን። ማህተማችንን ስለፈታህ እናመሰግንሃለን። ዛሬ እግዚአብሔር የተሰበሰብነው ለኛ የሰራኸውን ስራ ልናስብ በዚህ ተገኝተናል። የታረድክልንን በግ ልናስብ በዚህ ተገኝተናል። ከሞት ወደ ህይወት ያሸጋገርከንን አንተን ልናስብ በዚህ ተገኝተናል። እግዚአብሔር የህይወት ለውጥ በህይወታችን ታደርግ ዘንድ እንለምናለን። ለታረድከው ላንተ መኖር የሚያስችል ጸጋ ያገኘን ዘንድ እንለምናለን። በየዓመቱ በዓል ሲመጣ ማክበር ብቻ ሳይሆን እግዚአብሔር በህይወታችን ማሳየት የሚያስችለው ጸጋ ያገኘን። ስለከፈልክልን ዋጋ ስለኛ ዝቅ ስላልክ በቀራንዮ መስቀል ላይ ስለኛ ዋጋ ስለከፈልክ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ላንተ ይሁን። አሜን። እንዳነበብነው ክፍል ዮሐንስ 5 ላይ እንዳለው የታረደው በግ ኃይልም ክብርም ባለጠግነትም ሞገስም ብርታትም ሊቀበል ይገባዋል። ስለኛ የታረደው በግ ይገባዋል። እና ዛሬ ምን እንነጋገረው ስለዚህ ስለታረደው በግ ማን ነው? ይሄ የታረደው በግ ለኛ ምን አደረገልን? በመታረዱ ምን አገኘን? ይሄ የታረደው በግ ስለኛ ዝቅ ሲል እኛ ምን ሆነልን ብለን እንነጋገራለንና መጽሐፋችን ላይ ቅዱስ ላይ እንደሚናገር አንደኛ ቆሮንቶስ ላይ እንደዚህ ይላል፣ ፋሲካችን ክርስቶስ ታርዶልናል። ማን የታረደልን? ፋሲካችን የሆነ የነጻነታችን መልህቅ የሆነ ለመኖራችን ምክንያት የሆነ ከዘላለም ሞት ወደ ዘላለም ህይወት ያሻገረን እና እዚህ ላይ ሲናገር ካያችሁት ካህናት አደረካቸው ይላልና ክህነት ምንድነው እያልኩኝ ማሰብ ጀመርኩኝና ብሉይ ኪዳን ላይ ካህን ማለት መካከለኛ ነው አይደለ? በእግዚአብሔርና በህዝቡ መካከል የሚገባ መካከለኛ መስዋዕት ይዞ ያጠፋውን ሊያጸድቅ የሚገባ መካከለኛ። ግን መዝገበ ቃላት ላይ ሳይ በአዲስ ኪዳን ግን ካህናት እናንተ ናችሁ ይለናል። መዝገበ ቃላት ሲያብራራው ምን ይላል? በክርስቶስ መሰረት ላይ ተመስርታችሁ መንፈሳዊ መስዋዕት የምታቀርቡና ላላመኑት ምሳሌ የምትሆኑ እናንተ ካህናት ናችሁ ይላል። አሜን። እንዲህ መሆን ያርሁንልን። በክርስቶስ መሰረት ላይ መሰረታችንን አርገን መስዋዕትን እያቀረብን መንፈሳዊ ደሞ ላላመኑት በህይወታችን ምስክር ሆነን ካህን እንድንሆን አሜን ያርገን። ዛሬ ይሄ መንፈስ አግኝቶን እንወጣለን። በእውነት ታስፈራላችሁ፣ ግን ጌታ እየረዳኝ ነው የምናገረው። እና እዚህ ራእይ 5 ላይ የተዘረዘሩ የተለያዩ አካላት አሉ። በዙፋኑ ላይ ተቀማጭ አለ ይለናል። ዮሐንስ ራሱ ያላየው ግን አንድ አካል ግርማው የሚያስፈራ ዙፋኑ በላይ የሆነ ከዛ በእጁ ደግሞ በ7 ማህተም የታተመ በፊትና በጀርባው መጽሐፍ ይዟል። ከዛ እዛ ላይ ብዙ ምሳሌዎችን ያነሳልናል። ከዛ ከዚህ በዙፋኑ ላይ ከተቀመጠው ውጪ ደግሞ ብርቱ መልአክ አንድ ብርቱ መልአክ አለ። ከሌሎች መልአክ ተለይቶ እዚህ ጋር ስሙ ብርቱ ተብሎ የተጠቀሰ ማን ነው የሚል ይሄን ማህተም የሚፈታ ሊመለከት የሚችል ማን ነው የሚል ደግሞ ሌላ ብርቱ መልአክ አለ። ከዛ ደግሞ 4 እንስሶች አሉ። አንበሳ፣ በሬ፣ ንስርና ሰው የሚመስሉ ምዕራፍ 4 ላይ ዝርዝራቸውን ይነግረናል ምን እንደሚመስሉ። እነዚህ ያሉ 24ቱ ሽማግሌዎች አለ እና ዮሐንስ በራእዩ እነዚህን ሁሉ ነው የሚያየው። 4ቱን እንስሶች አይቷል፣ በዙፋኑ ላይ ያለውን አይቷል። ግን ግራ ገብቶታል። ማን ነው የሚፈታው ማህተማችንን? ማን ነው የሚያድነን? ማን ነው የሚለውጠን? ማን ነው ማህተማችንን ፈቶ ነፃ የሚያረገን ብሎ ግራ ገብቶት ነበር። ከዛ ሲያለቅስ በላይ እንደምናቀው ምስጋና እንጂ ለቅሶ የለም። ለቅሷችን እዚህ ነው። እዛ ስንሄድ ከበጉ ጋር ዘላለም ደስታ፣ ለበጉ ዘላለም ምስጋናን መሰዋት አታልቅስ ይለዋል። የተገባው አንድ አለ። ምን ይላል? ከይሁዳ ነገድ የሆነ አንበሳ። ማን ነው ይሄ? ከይሁዳ ነገድ ነው ግን አንበሳ ነው። ከዛ ምንድነው ይለዋል? የዳዊት ስር ነው፣ ንግስናው ዘላለማዊ ነው ይለዋል። ለዳዊት ቃል ሲገባለት ምን ብለዋል? ከዘርህ
ንግስናን የሚወርስ አይጠፋም ይለዋል። ከዘር አለ ሁሌም አለው አይደል የዳዊት ስር የሆነ ይለዋል። ከዛ የይሁዳ አንበሳ ግርማዊነቱን ኃያልነቱን ሊያሳየን አንበሳ ነው ይለዋል። ከዛ ዮሐንስ ይሄንን አንበሳ የተባለውን የዳዊት ዘር ነው ስር ነው የተባለው ሊያይ ሲዞር ያጋጠመውና የተነገረው የተለያየ ነው። እንደ ታረደ በግ ቆሞ አየው ይላል። እዚህ ጋር እኛ የምናውቀው ዛምበራችን ላይ በግ ቆሟል፣ 2 ቀንድ ያለው ነው፣ 7 ቀንዶች ያሉት ይለናል። እና ይሄ የታረደው በግ የፍቅር ተምሳሌታችን የኛ ነው፣ ዝቅ ያለልን ማንም ሊከፍለው የማይችለውን ዋጋ ሊከፍል ዝቅ ያለ። ከዛ ይሄ የታረደው በግ መልአኩ ሲናገር ከሰማችሁት በሰማይም ሆነ በምድር እንኳን ሊከፍት ሊመለከት የሚችል ጠፋ ነው የሚለው። ግን ይሄ የታረደው በግ ሄዶ ማህተሙን ሊፈታ መጽሐፉን ወሰደ። የተገባው ስለሆነ የሚገባው ስለሆነ ታርደሃልና ይገባሃል ተባለ። ልትፈታ ማህተሙን ይገባሃል፣ ታርደሃልና በደምህ ሰዎችን ከበደላቸው ወደ ጽድቃቸው አምጥተሃል፣ ሞታቸውን ወስደሃል፣ ኩነኔ የለባቸውም፣ የኔ ልጆች እንዲሆኑ አድርገሃል፣ ታርደሃል፣ ይገባሃል ተባለ። ያ ብርቱ መልአክም እኮ መፍታት አልቻለም። 24ቱ ሽማግሌዎችም አሉ መቀበል አልቻሉም። 4ቱ እንስሶችም አሉ እዚህ ክፍል የተጠቀሱት። እነዚህ ሁሉ ማድረግ አንድ የተገባው ግን አለን፣ ዘላለማችንን የቀየረ አለን፣ በሞቱ ህይወት የሰጠ አለን፣ የትኛውም ነገር የማይሽረው የማናፍርበት ሁሌም የምንመካበት አንድ አለ፣ ማህተሙን የፈታ ይገባሃል ተባለና ማህተሙን ሊፈታ ወሰደ። ከሱ ውጪ ይሄንን ሊያደርግ የሚችል አንድም የለም። የእግዚአብሔር ስም ይባረክ። ዛሬ እዚህ ዮሐንስ ራእይ ላይ አላቆያችሁም፣ የተለያዩ ክፍሎችን አለፍ አለፍ እያልኩኝ በጥቂቱ እናገርና እጨርሳለሁ። እና ቅድም በግጥሙ ካስታወስን ስለ ይስሐቅ ተነስቶ ነበር፣ ስለ አብርሃም። እዛ ጋም የገባ መካከለኛ አለ። እዚህ ጋም የታረደው በግ ምን ሊሆን ነው የገባው? መካከለኛ ሊሆን፣ የኛ እንደው ሊቀበል እንደገባ ሁሉ እዛ ጋር ማስቀደሙ በምሳሌ ያሳይቶን ነበር መካከለኛ እንዴት እንደሚሆን። የአብርሃምን ታሪክ አላብራራውም፣ ሁላችንም ምናቀው ታሪክ ነው። እንዴት ከሀገሩ እንደወጣ እግዚአብሔር ምን እንዳደረገለት ምን ሲናገረው እንደነበር እናውቃለን። ግን ዘፍጥረት 22 ላይ ሲመጣ ከብዙ ልመና በኋላ እንደውም ሳራ ምን አለች? ሳቅ ሆኖልኛል በህይወቴ ስሙን ይስሐቅ እለዋለሁ ያለችውን ይስሐቅ እግዚአብሔር ሰዋልኝ አለው። እንዴ ይስሐቅ እኮ ለአብርሃም ትልቁ ጉዳዩ ነው። ብዙ አመት በእግዚአብሔር ቤት ደጅ የጠናበት፣ እኔ እኮ ወራሽ የለኝም እያለ ያለቀሰበት፣ እግዚአብሔር ብዙ ምልክቶችን የነገረው፣ ከዋክብት ይታዩሃል ይለዋል፣ እንደዚህ ያበዛዋለሁ ዘርህን፣ ወደ ባህር ዳር ይወስደውና አሸዋ ሳይቶት እንደዚህ ምድር አሸዋ በዛሃለሁ ያለውን ይስሐቅን ሰዋልኝ አለው። ለአብርሃም የዘሩ ማስቀጠያ ነው ይስሐቅ ማለት፣ እንድናቀለው አይደለም። ይስሐቅ ለአብርሃም በርጅና ጊዜ ያገኘው በባዮሎጂ ሲስተም አበቃ የተባለውን ታሪክ ገልብጦ የመጣ ተአምር የሆነበት ነው ይስሐቅ። ነገ አብርሃም ዘሩ የሚቀጥለው በይስሐቅ ነው። ያፈራውን ሀብት ሁሉ የሚረከበው ይስሐቅ ነው። ግን ሰዋልኝ አለው። አብርሃም ጀግና ሰው ነው ለኔ። ሄደ ሊሰዋ፣ ምንም አላንገራገረም። ጭራሽ ልጁን አሸክሞት የሚሰዋበትን እንጨት ልክ እንደ ኢየሱስ ሳሉት። ኢየሱስ ራሱ አይደለ ይዞ የወጣው ጎልጎታን መስቀሉን፣ ይስሐቅም ሊሰዋ ያለበትን እንጨት ተሸክሞ ሄደ። ልክ ሞሬብ ተራራ ጋር ሲደርሱ ሞሪያ ተራራ ጋር ሎሌዎቹን ታች አስቀረና ይስሐቅን አሸክሞት እሱ ሳትና ቢላውን ያዘ ሄዱ። የታለ ይለዋል። አለ ይላል አብርሃም። አለ አንተ ዝም በል፣ ግን የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። አባት ሆናችሁ ወላጆች ናችሁ ሁላችሁም ልጆቻችሁ ላይ ልትፈርዱባችሁ አባዬ የት ነው የምትወስደኝ የታለ ብትባሉ ምን ይሰማችኋል? እዛኛው ይሄ እንደው 11ኛው ሰዓት ላይ እንኳን ሆኖ አብርሃም አለ ይለዋል። የተገባው አለ። ልጄ ዝም በል፣ መስዋዕት የሚሆንልህ አለ፣ የሚያወጣህ አለ፣ ያዘጋጃል እግዚአብሔር የመስዋዕቱን በግ። አንተን አላጣህም፣ ያመንኩት ጌታማ አያሳፍረኝም ነው በልቡ ሚል የሚመስለኝ። ይሄን ሁሉ ዘመን ጠብቄ የመጣሁት ጌታ አንተን ወስዶ ሊያሳፍረኝ አያሳፍረኝም። ወደ ሰፈር ስመለስ ያመንከው አምላክ መልሶ ሊወስድብክ ነው የሰጠህ ሊሉኝ አያደርገውም የሚል ይመስለኛል በውስጡ። አለ እያለ ሄደ እና ቦታው ላይ ደረሰ። የይስሐቅ መታዘዝም ይገርመኛል። ሊሰዋ ራሱን ሰጠ። ክርክሩ ስላልተጣቀሰልን ታዝዟል ብዬ ልውሰደው። ከዛ ግን መካከለኛው ገባ። የተገባው የሰውን ሁሉ ኃጢያት የሚወስድ ለይስሐቅም እዛ ጋር መካከለኛ ሆኖ ገባ። የእግዚአብሔር መልአክ ድምጽ አሰማና ይስሐቅ ከመታረድ ከመሞት ወደ ህይወት መጣ። ወሰደለት የይስሐቅን መስዋዕትነት። አንድ የተገባው ሁሌ ጣልቃ የሚገባ ልንወርቅ ባልንበት ጊዜ ጣልቃ ገብቶ የሚያድነን
ግራ በገባን ጊዜ አለሁ የሚለን። ይሄ ነው የከበዳችሁ ለኔ እኮ ቀላል ነው ስጡኝ የሚለን። በደላችሁ ነው ይዤው ወጥቻለሁ መስቀል ላይ የሚለን። ከበደላችሁና ከመሞቴ በላይ ምን የሚከብድ ነገር አለ ብሎ የሚወስድልን ገባ መካከለኛው። እና ይስሐቅ በድል አብርሃም ልጁን ይስሐቅን ይዞ በድል ተመለሰ። ያመነው ጌታ አላሳፈረው። ዛሬም እንዲህ ነው ለእያንዳንዳችን። ይሄ የታረደው በግ ለምሳሌ እዚህ ጋር መስቀሉን ያቆምንለት በግ አያሳፍረንም። መካከለኛ ሆኖ ሲገባ የሰማዩን ከሰጠን ለምድሩ አያሳፍረንም። የማይቻለውን ከሆነልን ለዚህኛው ለትንሿ ነገር ግራ አይገባንም፣ አናፍርም። የእግዚአብሔር ስም ይባረክ። ሌላ ምሳሌ ላንሳላችሁ። አሁንም የምናቀውን ታሪክ ነው ማነሳው። ዘጸአት 12 ላይ ስለ እስራኤላውያን ታሪክ ያወራል አይደል? 400 ዓመት በጭንቅ ከኖሩ በኋላ የመጨረሻዋ ሰዓት መጣና እግዚአብሔር ለነሙሴ ነገራቸው። ዛሬ ንጹህ የሆነ ታርዱልኛላችሁ። አርዳችሁ ግን ምንድነው የምታደርጉት? በመቃንና በጉበናችሁ ላይ ትቀባላችሁ። እኔ አልፋለሁ ልዩነት ፈጥሬ ያለ ዘጸአት ላይ 12 ላይ እስራኤላውያን ከግብጽ የወጡበት እቺ ምሽት የመጨረሻዋ ምሽት ናት። እኔ አልፋለሁ ግን እማልፈው አፍስሳችሁ ስትቀቡ ነው። እንደ ግብጻውያን በኩሮቻችሁን ጨርሼ እንዳላልፍ ልዩነት የምፈጥረው አንድ የሚሰዋ ሲኖር ነው። ስለዚህ በጉ እንደ ምሳሌ ሆንና ታርዱትና ደሙን ትቀባላችሁ፣ ጥሬውን እንዳትበሉ ብሎ ብዙ እንትኖችን ዝርዝሮችን ይነግራቸዋል። እንዴት እንደሚበሉ ታጥቃችሁ ብሉ፣ በመራራ ቅጠል ምናምን እያለ አበላሉን ሁሉ ይነግራቸውና ግን ልዩነት የምፈጥረው ይላቸዋል። በዚህ ምሽት ማንንም ከቤቱ እንዳይወጣ አንደኛ ትእዛዝ። ሁለተኛ ትእዛዝ ደግሞ እረዱና ቀቡ በመቃንና ጉበናችሁ። እስራኤላውያን ታዘዙ፣ ቀቡ። ከዛ ዛጋ እንደሚናገረው ካያችሁ ዘጸአት 12 ላይ ከግብጽ ንጉስ ጀምሮ እስከ ታችኛዋ እስከ ወፍጮ ፈጮዋ በግዞት ቤት እስካለው ከከብት ሁሉ በኩር ተወሰደ። እግዚአብሔር የመጨረሻውን ለግብጽ ንጉስ አቅሙን የእግዚአብሔር የመጨረሻ አቅም አይደለም በእርግጥ ግን እስካሁን ያሳየው አልገባ ሲለው በወራሹ መጣበት። አብርሃምን ይስሐቅ ወራሹ አልነበር? ለፈርዖንም የበኩር ልጁ ሲመታ ወራሹ ነው የተመታው። ንግስናውን የሚያስቀጥልለት ነው የተመታው። በሞት አለፈ። እስራኤላውያን ሰፈር ግን በታረደው በግ አማካይነት ህይወት ሆነ። እዛ ከታላቁ ከቤተ መንግስት ጀምሮ እስከ ታች ወፍጮ እስከምትፈጨው እስከ ባሪያይቷ እስር ቤት እስካለው ሰውዬ ድረስ ለቅሶ ሲሆን በአንድ አገሪቷ ስትደበላለቅ፣ እስራኤላውያን ሰፈር ግን ሰላም። መካከለኛው ገባና ሰላም አደረገው። ታረደና ምን አደረገ? ሰላም አደረገ። ሞታቸውን ወሰደ፣ ነፃነታቸውን አወጀላቸው። በኩሬን አይደለ ያስከው? እስራኤላውያን ለእግዚአብሔር በኩሮች ናቸው አይደለ? የኔን በኩሮች ነው አይደለ የገዛው? በበኩር መጣባሃለሁ አለ። ወሰደ። ምንም ማድረግ አልቻለም። ያኔ የግብጽ ንጉስ ህዝቡ ሁሉ አቻኮሏቸው ይላል እንዲወጡ። ከዛ እስራኤላውያን እንደውም ያላቸውን ወርቅ ምናምን እንዲሰጧቸው ጠየቁ። ወሰዱ ተባሉ። በዝብዘዋቸው ወጡ። ማገባ ግን መካከለኛው ገብቶ በባርነት ከነበሩበት አገር ሰፈር በዝብዘው እንዲወጡ ሂዱልን ተብለው ከዚህ ምሽት እንዳታልፉ በሌሊት ተንኳክቶ በራቸው ውጡልን ተባሉ። ይሄ መካከለኛ ሁሌ እንዲህ ነው፣ ይሰራል ስራውን። በሚጠበቀውም በማይጠበቀውም ሁኔታ ግን ድንቅን ያደርጋል። ሲገባ ሊሰራ ሲመጣ ኮቴ የለውም፣ ጫጫታ የለውም፣ ጩኸት የለውም። እኔ ነኝ አይልም፣ ንጉሱ ነኝ አይልም፣ እዩኝ አይልም፣ ተመልካች አያበዛም። ዝም ብሎ ይመጣና ስራውን ይሰራል። ቀጥ ብሎ መጥቶ አይደል ባድራሻችን ተሰቀለና ስራችንን ሰራው። እና ያዋለን ኢሳይያስ 53 ላይና ምን አይነት ሰው እንደነበር እዛ ላይ ያሳየናል። ይሄ ፈርምልኝ ፌመስ ነው እየተባለ ሚሯሯጥለት አልነበረም። ሰው ሊያየው የተናቀ ስራችንን ሲሰራ ሁሉም መላእክት ሊያዩት የሚፈሩለት። ራእይ ላይ ይናገራል። 4 እንስሶች በሁለቱ ክንፍ ይበራሉ፣ በሁለቱ ፊታቸውን ይሸፍናሉ ላለማየት ከግርማው የተነሳ። ይሄ ንጉስ ድምጹን አጥፍቶ ጸጥ ብሎ የባሪያን መልክ ይዞ ወረደና እኛን አዳነን። የእግዚአብሔር ስም ይባረክ። ይሄንን ዮሐንስ ራእይን ሳስብ ኢየሱስ እንዴት እንደመጣ ሳስብ ከአንድ ክፍል ጋር ያገናኘሁት። እንዴት ተገናኘልሽ? እኔ ተገናኝቶልኛል። ለእናንተም እግዚአብሔር ለኔ እንደገለጠ በይበልጥ እንደሚገልጥላችሁ አምናለሁ። ዮሐንስ 4 ላይ አንድ ታሪክ አለን አይደል? ዮሐንስ ወንጌል ምዕራፍ 4 ላይ የሰማርያይቷ ሴት ታሪክ አለ። የዚችን ሴት ታሪክ ብዙ ጊዜ ተሰብከነዋል። ምን አይነት ሴት ነበረች እቺ? ወገን ዘመድ የሌላት
በቀትር በ6 ሰዓት በጠራራ ፀሐይ ብቻዋን ውሃ ልትቀዳ የምትሄድ። ሰው እኮ ውሃ ሊቀዳ ሲሄድ በጠዋት ነው አይደል? አንደኛ የሰፈሩ ሰው ሰብሰብ ብሎ ብዙ ሆኖ ይሄዳል። ምክንያቱም ውሃ የሚቀዳው ሩቅ ቦታ ነው፣ ወንዝ ወርደው ነው። የአብርሃም ጉድጓድ አጠገብ ድረስ መጥቶ ያን የተቆፈረው ጋር ከዛ ደግሞ ከቤታቸው ርቀው ስለሚመጡ ሌላ አካልም እንዳይተናኮላቸው በዛ ይላሉ። መንገዱም እንዲያጥርላቸው ሰብሰብ ብለው እየተጫወቱ ይሄዳሉ። ቀርተውም ሲመለሱ ሸክሙ አለ፣ የውሃው ርቀቱ አለ፣ የመንገዱ ያ ሁሉ እንዳይታወቃቸው በወሬ በጨዋታ ታጅበው ብዙ ሆነው ይሄዳሉ። እቺ ሴት ግን ብቻዋን ናት። ምክንያቱም ምንድነው ሲባል ታሪኳ ሲታይ 5 ባሎች አሏት። በዛ ታሪክ ደግሞ እንደዚህ ማብዛት አይቻልም። ሌላም የሚታወቅ ነገር ሊኖር ይችላል፣ ግን ብቻዋን ነው የምትወጣው። ይሄ የዕለት ተዕለት ኢየሱስ የዛን ቀን ሲመጣ ብቻ አይደለም ይሄ ታሪክ የሆነው፣ የሁል ጊዜ ታሪኳ ነው። ክፍሉን ትንሽ ባነበው ደስ ይለኛል። ዮሐንስ 4 ላይ እንዲህ ይላል፣ በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቷ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይቀራረቡም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታ ውሃ ጠጪኝ የሚልሽን ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወት ውሃ ይሰጥሽ ነበር እያለ ይወርዳል። እና እቺ ሴት በቀትር መጣች። እንደነገርኳችሁ ጎረቤት ዘመድ አይፈልጋትም። ቢያማት ሊያስታምማት የሚመጣ ወገን የላትም፣ አልተጠቀሰም እዚህ ጋር። ብትጠራው የሚቀርባት የለም። ከሰዎቹ ጋር ተቀላቅላ መሄድ ስላልቻለች ነው ብቻዋን በቀትር ምን ልትል የመጣችው? ልትቀዳ የመጣችው ውሃ። ሁሉም ጧት መጥቶ ቀርቶ ሲሄድ እሷ በቀትር ትመጣለች። ሰው በማይመጣበት ሰዓት እዛ ስፍራ መጥቶ ውሃ ሊቀዳ መጥቶ ማንንም በክፉ ቃል እንዳይናገራት መሰለኝ፣ እቺ ደግሞ ተባብለው እንዳይጠቋቆሙባት ብቻዋን ትመጣለች። የኛ ህይወት እንደዛ ይመስላችሁ? ከእግዚአብሔር የተለየን ወገን ነን። ከእስራኤላዊ አይደለንም። ምርጥ ህዝቦች አይደለንም። የተመረጥን ወገን አይደለንም። እሱ ፈልጎን ካልመጣ እኛ ፈልገ ነው መሄድ አንችልም። ናለንና አድነን ማለት የምንችልበት አቅም ላይ አልነበርንም። ግን እቺን ሳምራዊት በሰማርያ ሊያልፍ ግድ አለበት አይደል የሚለው? ፐርፐስፉል የሆነ ነገር ፈልጎ ነው እዛ ጋር ኢየሱስ የመጣው። ምክንያቱም እያንዳንዱን ለሚያደርገው ነገር በምክንያታዊነት ያደርግ ስለነበረ በሰማርያ ሊያልፍ ግድ ሲልበት አስቦ ነው እቺን ሴት ለማግኘት እና መጣ። ብቻዋን አገኛት። ከኔ ከቀረብሽ አላት የሕይወት ውሃ ምንጭ ከሆድሽ ይፈልቃል። ከአብርሃም ትበልጣለህ አለችው። ትልቅ የውሃ ጉድጓድ ያለው የምታውቀው አብርሃምን ነው። አንድ መሲህ አለ የሚመጣ እናውቃለን እያለች ትዘረዝርለታለች። በመጨረሻ ባል የለኝም ስትለው እውነት ተናገርሽ ብሏት 5 ባሎች ነበሩሽና ብሎ ካወራላት በኋላ ስለነገራት ነገር ተገርማ ውሃዋን ጥላ ሮጠች ወደ ከተማ። ህዝቡን ሁሉ ጠርተው መጣች። እኔ የሚገርመኝ ነገር ምን መሰላችሁ? ሰዎቹ የማይቀርቧት ሰዎች ነበሩ። የዛን ቀን ተከትለዋት መጡ። መምጣታቸው አይደለም ቆይልን አሉት ኢየሱስንና እንዲህ አሏት፣ አሁን ኢየሱስን ምናምነው አንቺ ስለነገርሽን አይደለም እኛ አውቀነው ነው አሏት። የምንከተለው ቀምሰነው አይደል? ይሄን የታረደ በጌ ሰራልንን ስራ ባይብል ብቻ ስለጻፈልን አይደለም። ባይብል ለማመናችን ምክንያት ሆኖናል። ግን ደግሞ በህይወታችን እያንዳንዳችን እኔም በዚህ በትንሹ እድሜ ቀምሻለሁ፣ አምኜ ነው መከተለው። ቤተሰቤ ክርስቲያን ስለሆነ በሳንዴ ስኩል ስላደኩ ምናምን አይደለም፣ ያንን ነገር አለፈዋለሁ። እኔ ከኢየሱስ ውጪ ከታረደው በግ ውጪ ህይወት እንደሌለ ገብቶኝ ይከተለዋለሁ። ይሄ አይደለም ምክንያታችን። ማንንም ተጎትቶ የመጣ እዚህ ውስጥ የለም። እና ስለዚህ ሰማርያዊቷ ሴት ስናነሳ ሊፈልጋት መጣ። እንደዛ ነበርንኛ፣ ፈላጊ የሌለን። ባይመጣ ሊታረድ ባይመጣ ማንንም የማያድነን ዝቅ ባይል አንደኛ እስራኤላዊ አይደለንም። ወደ ትንሽ ለመጠጋጋት የሚያስችል ምንም አቅም የለንም። በቃ ከስረን ነበረ። ልጅ መሆን የምንችልበት ምንም አቅም አልነበረም። ግን ዝቅ ሊል መጣና ልጅ አደረገን። ሮሜ 5 ላይ እንደዚህ ይላል፣ ስለ ጻድቅ የሚሞት በጭንቅ ይገኝ
ይሆናል። ስለ ቸር ሰውም ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኛ ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ጻድቅ ሆነን አይደለም ኢየሱስ የመጣልን፣ ሊታረድ የታረደው በግ የመጣልን ጻድቅ ሆነን አይደለም። እንደዚች ሰማርያዊ ሴት ፈላጊ የሌለን፣ ጠያቂ የሌለን፣ አስታዋሽ የሌለን ፈልጎን ባይመጣ ይሄንን ህይወት ማግኘት የማንችል ሰዎች ነበርን። ግን መጣና ራሱን ዝቅ አድርጎ ሰጠንና ህይወትን ሰጠን። ሞታችንን ሻረው። የእግዚአብሔር ቁጣውም ደስታውም የተፈጸመው መስቀል ላይ ይመስለኛል። ለሰዎች ላይ የነበረውን ቁጣ ልጁን በመቅጣት ጨረሰው። ከዛ ደግሞ በልጁ ህይወት እንዳገኘን ሲያቅ ደስታውም እዛ ጋር ተፈጸመ። እና ሁለቱም ተመሳሳይ ሰዓት ላይ የሆኑ ይመስለኛል። ሲገረፍ፣ ሲሰቀል፣ ሲሰቃይ የክርስቶስ ቁጣ የኛ ሁሉ የኃጢአተኞች ቁጣ እሱ ላይ ወረደ። ልክ ደግሞ ሞቶ ህይወትን ሲሰጠን የእግዚአብሔር ደስታም ያኔ ሆነ። ምክንያቱም እንደዛ አይነት ክፍያ ባይከፈል ኖሮ እኛ ምንም የሚያቆመን ምንም ነገር አይኖርም ነበረ። አንድ ልጁን ለመላክ ያልሳሳ ጌታ ዛሬም በእኛ ህይወታችንን ይፈልጋል። እንዲታረድ ልጁን ከሰጠ በእኛ ህይወት ደግሞ ስፍራ አግኝቶ መኖርን ይፈልጋል። እስከዛሬ ፋሲካን እንደለመድነው አክብረን ሊሆን ይችላል። እኔም እንደለመርኩት አክብሬዋለሁ ከ2000 ዓመት በፊት የተሰቀለልኝ እያልኩ። ግን አሁን ቦታ እንድንሰጠው ፈልጋለሁ። ለኃጢአተኛ የሚሞት በሌለበት ኃጢአታችንን ሊወስድ ከመጣ ከሱ ውጪ ስፍራ የምንሰጠው ማን ይኖራል? ከታረደው በግ ውጪ፣ ስራችንን ከሰራልን ውጪ፣ ከነገድ ከቋንቋ ከዘር ዋሽቶ ለአምላኩ መንግስት ካህናት እንድንሆን ካደረገን ውጪ ምን ትልቅ ምክንያት ይኖረናል? ኢየሱስ እኮ ሲሞት ለኃጢአት ሞተ፣ ለጽድቅ እንድንኖር አደረገን። ለኃጢአት መሞትን የቻልነው ልጁን አምነን ስንቀበል አቅሙን ስለሰጠን መንፈስ ቅዱስን ስለሰጠን እሱ ስለኛ በእንጨት ላይ ሞቶ እርግማናችንን ወሰደና ለኃጢአት ሞተን ለጽድቅ እንድንኖር አደረገን። ከሱ ውጪ ይሄንን ማድረግ የሚችል የለም። ለኃጢአት ሞተን ለጽድቅ እንድንኖር የሚያደርግ ፋሲካችን ሆኖ የሚታረድ በእንጨት የሚሰቀል የተረገመ ነው የሌለ ቃሉ እርግማናችንን ወስዶ ህይወትን ሰጠን። ይሄ የታረደው በግ ብለን ርዕስ እናመጣ ዝም ብለን አይደለም። በእውነት በግሩፕም በልጆቹ ህይወት ውስጥም ያ እውነት የሆነው ነገር እንዲገባና እንዲሰርጽ ስለምንፈልግ ነው። እና የመጨረሻ ማነሳላችሁ እስካሁን ያወራሁት እንዴት እንደሆነ አላቅም፣ ግን እኔ በጣም ደስ እያለኝ ነው እያልኩ ያለሁት። የመጨረሻ ማነሳላችሁ ኢሳይያስ 53ን አብረን አንብበን ማን ነው ይሄ? ምን አይነት እንዴት ሆኖ ነው የተመላለሰው? ክብሩን እኮ እናውቀዋለን። ሰማይና ምድርን ይሁን ብሎ በቃል የሰራ ምንም ይሄ እንዴት ነው ጊዜ ሳይፈጅበት ሳይፈልጥ ሳይቆርጥ ቤት ለመስራት እንኳን የሚከዱ ስቴፖች አሉ አይደለ? እኛን ለመፍጠር ጭቃ አብክቶ ሰራ አድርጎ እፍ አለብን፣ ኖርን፣ ህይወት አገኘን፣ እስትንፋስ አገኘን። ያ ትልቁ እግዚአብሔር መጽሐፍ ቅዱስ ላይ ሲናገር ውሆችን በፍኙ የዘረጋ የሰፈረ ይለናል። ምድር የእግሩ መረገጫ ናት ይለናል። ያ ትልቁ እግዚአብሔር እኛን ለማግኘት ሲል ዝቅ አለ። ከክብሩ ወርዶ ዝቅ ማለትን መረጠ። ሊያውም ዝቅታው የሆነ በቃ ችግር የለውም ይሄን እኛም እኮ በዚህ ልክ ዝቅ ማለት እንችላለን ምንል አይነት አይደለም። እኛ አሁን በዚህ ምድር ላይ ያለን ሰዎች ቢንቁን ልንቋቋመው የማንችለውን አይነት ንቀት፣ ልንቋቋመው የማንችለው አይነት መገፋት፣ ልንቋቋመው የማንችለውን አይነት ስቃይ ስለኛ ወሰደ። እንደዚህ ይላል፣ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ይመስለኛል ኢሳይያስ ከዚህ በኋላ የሚያወራው ነገር ከባድ እንደሆነ ስለሚያውቅ ይሄንን ባወራ ማን ያምነኛል እያለ ነው የጀመረው። አሁን ስለማወራላችሁ ነገር ስጀምር እናንተ የምትጠብቁት ያድነናል የምትሉት ንጉስ ነው የሚመጣው ከትልቅ ስፍራ ከቤተ መንግስት ብላችሁ ነው። እኔ ግን አሁን ማወራላችሁ የተሰቃየውን ንጉስ ነው፣ የሞተውን ንጉስ፣ በደዌ የደቀቀውን ንጉስ ነው። ለማመን ዝግጁ ናችሁ እያለ ነው የሚጀምርላችሁ ሲመስለኝ እዚህ ጋር እንደሚለውና በፊቱ እንደ ቡቃያ ከደረቅ መሬትም እንደ ስር አድጓል፣ መልክና ውበትም የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም ይላል። ኢየሱስ የመጣ ሰዓት ትዝ ይለናል አይደል? ሄሮድስ ሰባ ሰገሎቹ እንዳታለሉት
እንዳልሰሙት ሄዳችሁ ይውና ኑ እኔ መሰግድለታለሁ ያለውን ቃል እንዳልሰሙት ሲያቅ በዛ እድሜ ላይ ያሉ በተመሳሳይ ላይ ያሉ ጨቅላ ህፃናቶች እንዳለ ምን አለ አስጨረሰ። ስለዚህ የሱ መምጣት ለህፃናቱ ሞት ሆነ በደረቅ መሬት። እኔ የሚለው ያንን ይመስለኛል ያብራራ ሲል ማለት ነው። ምንም በቃ እንዲያድግ የሚያጓጓ ነገር በሌለበት እሱ ሲወለድ ሞት መጣ፣ ምድራዊ ሞት ህፃናቱን ይዞ ሄደ። ሰው ሁሉ ቤት ዋይታ ገባ፣ እልልታ አልገባም። እዛ አካባቢ የነበሩ ሰዎች ቤተልሔም አካባቢ የነበሩ ሰዎች ቤት ዋይታ ገባ፣ አለቀሱ እናቶች በልጆቻቸው ሞት። ግን ከዛ በኋላ እንደዚህ ይለናል፣ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። ስለኛ መልክና ውበቱን አጣ። ትልቁ እግዚአብሔር ምርጫ ነበረው። ሌላ ነገር መላእክቶችን ልኮ ማዳን ይችል ነበር። ግን የሱን ያህል ዋጋ ሊከፍሉልን እንደማይችሉ የሱን ያህል ዝቅ ሊሉልን እንደማይችሉ ስለሚያውቅ ዝቅ አለ። ስናየው ኢቭን እንወደው ዘንድ ምንም የሚያጓጓን ነገር የለም። ደም ግባት የለውም፣ መልክና ውበት የለውም። ንጉሱ አይደለ ያ ምናምን እንድንል የሚያረገን ምንም የለም። ምክንያቱም ያኔ የነበሩ ሰዎች ያውቁታል። እናትና አባቱን ያውቃሉ፣ የጠራቢ ልጅ እንደሆነ ያውቃሉ፣ የተወለደው በበረት እንደሆነ ያውቃሉ። ምን ያጓጓቸዋል? ይሄ ንጉስ ነው ብለው ሮጦ እሱ ጋር ለመምጣት። ቤተ መንግስት ተወልዶ ቢሆን ከንጉስ ዘር መጥቶ ቢሆን ያወላድ ሂደቱ እንክብካቤው የነበሩት ተንከባካቢዎች ምናምን ብዙ ሺህ ብር ወጥቶበት ቢሆን እሱማ የተገባው ነው እንል ይሆን ያል። ግን ሰዎቹ እንኳን አምነው እንዲቀበሉት እንዳይቀበሉት አመጣጡ በጣም ዝቅተኛ። እኛ እንኳን ልንወለድበት በማንፈልገው ስፍራ በበረት ተወልዶ ዝቅ ብሎ በዛ በሚሸት ደስ በማይል ነገር ባለበት ቦታ ተወለደ። ከዛ ደግሞ ሁሉም ይሄ ያናጺው ልጅ አይደለ ነው የሚሉት። ቤተሰቦቹ ሁኔታቸውን ያውቃሉ። የምስኪን ቤተሰብ ሰው ነው። ስለዚህ ሲያዩት ሊወዱት የሚችሉት አይደለም። ብዙ ስቃይ ያየ ኑሮ ያልተመቸው ሁሉ በእጁ ሆኖ ግን ግራ የተጋባ ማለት ለኛ ሲል ዝቅ ያለ ነበር። የተናቀ ከሰውም የተጠላ የህማም ሰው ደዌንም የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው ይላል። ንቀትን እስከ ጥግ ያየ ነው። ምክንያቱም ና ንገስልን እያለ የሚፈልገው የለም። እንዴት እንግደለው እያለ የሚማከርበት እንጂ እንዴት እናጥፋው ከመሬት ከምድር ላይ። ብዙ ሰዎችን እየወሰደብን ነው በሚያስተምረው ትምህርት። መሞት አለበት የሚል ነው። ህመምን ያውቃል። የእያንዳንዱን ሰው ደዌ ይወስድ ነበር። አንድ ሴት ነበረች አይደል? እንዳለ እየጎተቱ አምጥተው በፊቱ አስቀምጠዋት በዝሙት አገኘናት ያሏት። ደግመሽ ኃጢአትን አትስሪ ከናንተ ኃጢአት የሌለበት ይውገራት አለና ደግመሽ አትስሪ ያላት። ኃጢአትን መውሰድ የሚችል ደግማ አትስራ ማለት የሚችል እሱ ብቻ ነው። ወሰደውና ኃጢአቷን አሁን እኔ እዚህ ምድር ላይ ካለው እኔ ያለውላት አትወገርም። ህጉን ልሽር አልመጣውም፣ ግን ከያንዳንዳችሁ ኃጢአት የሌለበት ካለ ይውገራ ሲል ሁሉም የራሱን ህይወት ስለማያውቅ አይደለም ኢየሱስ እንደዛ ያለው፣ ስለማያውቅ ጥሎ ሄደ። ደግመሽ አትስሪ ያላት። እንደዛ የሰውን ሁሉ ህመም የሰውን ሁሉ በደል ይወስድ ነበር። አይደለም ያኔ የነበሩትን ወደፊት እኛውን በሰዓቱ ያልነበርን ሰዎች ነን። ከነሱ እሱ ከነበረበት ዘመን በፊት የነበሩትን እሱ ባለበት ዘመን የነበሩትን እሱ ካለበት ዘመን በኋላ የሚመጡትን አሁንም ከዚህ በኋላ የሚመጡትን ሁሉ ደዌ ነው የተሸከመው። ይሄ ታረደው በግ በጣም በጉስቁልና ሰው ሊያየው እስከማይፈልግ ድረስ ፊቱን የሚሰውርበት ከመጎሳቆሉ አንዳንዴ በጣም ወይ የቆሰለ ምናምን ሰው ስናይ እንዴት ነው የሚያደርገን? ለማየት እንዴት ነው የምንጠላው? እንዴት ነው የምንሳቀቀው? ፊታችንን የምናዞረው? ትልቁ ንጉስ እኛን ለማዳን እንደዛ ወረደ። ደግሞ በጣም የሚገርመው እኛም አላከበር ነው ይላል። ስለኛ ያን ሁሉ እንደሆነ ያያን እንዳናከብረው እንድናከብረው የሚያደርግ ነገር አናይበትም። በጣም የደቀቀ በጣም የተጎዳ በጣም የተጎሳቆለ ሰው ነው። በእውነት ደዌያችንን ተቀበለ፣ ህመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እሱ ግን ስለመተላለፋችን ቆሰለ፣ ስለበደላችን ደቀቀ። የድነታችን ተቅሳስ በሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ይላል። ቆስሎ የሚያድን ማንም የለም። እስካሁን የምናቀው እሱ ተወግቶ ሌላውን የሚያድን፣ እሱ ሞቶ ሌላውን የሚያድን ማንም የለም። አይደለም ኖሮ ለፍርድ ሲወስዱት እንኳን እኮ ይተፉበት ነበር። እንግዲህ እዚህ ውስጥ ያለን ማናችንም ሰው ከመሬት ተነስቶ ከኛ ጋር ጸፍ ፈልጎ መጥቶ ቢተፋብን ይወጣል የሆነ ማንነታችን፣ ዘራፍ እንላለን። ዝም የንቀትን ጥግ ሲያሳዩት አይኑን አስረው ሁሉንም ያቀውን ኢየሱስን
እስኪ የመታህ ማን ነው ንገረን ይሉታል። እየመቱት ስለማያውቅ አይደለም፣ የሚመቱበትን እጆች የሰራው እሱ ነው። አጥንቶቻቸውን ከአጥንት ያዋደደ ጅማት የዘረጋባቸው ስጋ ያለበሰ በእናታቸው ሆድ አጥንታቸው ሳይዋደድ የሚያቃቸው እሱ ሲመቱት ዝም። በእርሱ ቁስል እኛ ተፈወስን። ይሄንን ጥቅስ በጣም ብዙ ጊዜ እንጠቀመዋለን። ግን ሞቶ ህይወትን መስጠት የሚችል መካከለኛ ሆኖ አስታራቂ ሆኖ በቁስሉ ህይወት የሚሰጥ በእያንዳንዱ ግርፋቱ እኛ ከኃጢአት መዳን ሆነልን። በእያንዳንዱ ግርፋቱ ከሲኦል ወደ ህይወት መምጣት ሆነልን። እሱ የሾህ አክሊል ደፍቶ ለኛ የክብር አክሊል ሰጠን። የዘላለም ንጉስ የሆነውን ጌታ እጃቸው ጋር ሲመጣና ዝም ሲል የሾህ አክሊል አረጉለት ዘውድ ሲገባው። በዛ ዘመን የነበረው እኮ ንጉስ ሄሮድስ ዘውድ አርጓል። ለኢየሱስ የሾህ አክሊል ነው የሚገባ አሉና የሾህ አክሊል አረጉለት ስለኛ ስለኔና ስለናንተ። እና በሱ ሞት ውስጥ በመስቀል ላይ በከፈለው ስራ ውስጥ አብ እጁን ልኮ እኛን አዳነን። እንዲህ መጨከንበት ስለናንተ ነው አለና እንዲታረድ የፈለኩለት ስለናንተ ነው። ስለዚህ እሱ ይሙት እጨክንበታለሁ፣ ግን እናንተን ደግሞ ማጣት አልፈልግም። በሱ ቁስል ውስጥ እናንተን አገኛችኋለሁ አለን። ልታዩት አትፈልጉም? አዎ። በምድር ሲመላለስ እምትወዱት አይነት ሰው አይደለም። በጣም ደዌን የሚያቅ የደቀቀ የተቸገረ የተሰቃየ ሰው ነው። ህመምን የሚያቅ ነው። የሁሉን ኃጢአት የወሰደ ነው። አዎ ንቃችሁታል፣ ግን በዛ ውስጥ ታልፋላችሁ። እናንተንም ማገኛችሁ በዛ ነው ይላልና እዚህ ጋር በጣም የሚገርመኝ ቁጥር አለ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር የሁላችንን በደል በእርሱ ላይ አኖረው ይላል። እዚህ ጋር ቃሉ እንደሚለው እኛ ሁላችን እያንዳንዳችን እንደ በግ ይላል ተቅበዝብዘን ጠፋን፣ እያንዳንዱ ወደ ገዛ መንገዱ አዘነበለ። ያኔ ኢየሱስ በነበረበት ዘመን ያሉ ሰዎች በገዛ መንገዳቸው ነበር የሚሄዱት። እኔ ነኝ ህይወት እያላቸው ህይወትን ፍለጋ ይሄዳሉ። እኛም በዚህ ዘመን በገዛ ክርስቶስን አምነናልም ብለን እንዳመንነው ልክ እየኖርን አይደለም። በገዛ መንገዳችን በፈቃዳችን፣ በፈቃዱ ሳይሆን በፈቃዳችን፣ በፍላጎቱ ሳይሆን በፍላጎታችን፣ እሱ እንዲሆን እንደሚፈልገው ሳይሆን እኛ እንዲሆን እንደምንፈልገው እየኖርን እርሱ ግን የሁላችንን በደል ይላል እግዚአብሔር የሁላችንን በደል በእርሱ ላይ አኖረው። በፈቃዳችን እየሄድን ከፍላጎቱ ውጪ እየኖርን የሚፈልገውን ሳይሆን የማይፈልገውን እየሰጠ ነው እያደረግን እግዚአብሔር ጠቅልሎ የሁላችንን በደል በሱ ላይ አኖረና በእርሱ ቁስል ግን እናንተ ተፈውሳችኋል አለን። አሜን። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅ ለፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር ተወገደ። ከትውልዱ ማን አስተዋለ? ተጨነቀ ይለናል። ስለኛ ለመኖር የደም ላብ እስኪያለበው ድረስ ሲጸልይ አይደለ በነበረ ሰዓት ደቀ መዛሙርት በተኙ ሰዓት የደም ላብ ነጠብጣብ እስኪያለበው ተጨነቀ። ለማን እንደሚሞት ያውቃል። የሚሞትላቸው ሰዎች ግን እየገባቸው እንዳልሆነ ያውቃል። በጣም በኃይለኛ ጭንቀት ውስጥ ነው ያለው። ምን አይነት ስቃይ እንደሚደርስበት ያውቃል። ያውም የእንጨት ሞት፣ የመስቀል ሞት፣ በመስቀል በእንጨት የሚሞት የተረገመ ነው የተባለውን ሞት የኛን እርግማን ወስዶ እሱ እርግማን ሆኖ ሊሞት በብዙ ጭንቅ ጣር። ያኔም የነበሩት ደቀ መዛሙርት እንደዛ እየተጨነቀ ተኝተዋል። እንጸልይ ብሎ ይዟቸው ሄዶ ተኝተዋል። እኛም በዚህ ዘመን እኔም ራሴን ሳይሆን እንደዛ ይመስለኛል። እያወኩት ግን አውቆ እንደተኛ ሰው ጸጥ። አዎ ኢየሱስ ሞቶልኛል እኮ እላለሁ አምናለሁ፣ ግን ለመስራት የዛን ያህል አልነሳሳም፣ ለመኖር የዛን ያህል አልሆነም። እንደዛ የተጨነቀው መሲህ ከላይ እኮ እንደሲናገር ሰው አይቶ እስካይለየው ድረስ በደዌ የደቀቀ ነበር ይላል። ኢቭን ሊሰቀል አስቆሮቱ ይሁዳ ወታደሮቹን ይዞ ሲመጣ ተሳስተው ሌላውን እንዳይወስዱት እምስመው ነው አላቸው። ያን ያህል አይለይም ነበር አብሮት ከነበሩት፣ ያን ያህል ዝቅ ያለ ምንም አብሮት ከሚሄዱ ደቀ መዛሙርት በመልክ በውበት ባለባበስ በግርማ በምንም አይለይም። ድቅቅ ያለ ሰው ነው። ተሳስታችሁ አንዱን ይዛችሁ እንዳትሄዱ፣ እንድሪያስን እንዳትወስዱ፣ ዮሐንስን እንዳትወስዱ፣ እምስመውን ግን እሱን ያዙት፣ ኢየሱስ እሱ ነው አላቸው። ሰው እንኳን እንደዛ ነው የማይለየው። በቃ
ውርድ ያለ ማንነት ነበረው። እኛ ዛሬ እንደዚህ አምሮብን ከብረን እንድንኖር ውርድ ያለ ማንነት። ሞቱ ከክፎች ጋር ሆነ። ሲሰቀል እንኳን ባጠገቡ ወንበዴዎች በግራና በቀኝ የሆነ የክብር ሞት እንኳን አልነበረም ሞቱ። እና ዛሬ ልናከብረው የመጣነው ንጉስ ይሄንን ጌታ ነው። ስለኛ ከሰውነት ተራ የወጣውን፣ ስለኛ ልናየው ልንፈቅድ የማንፈልገውን፣ ስለኛ ሊሞት ወዶ መጥቶ እኛ ግን ፊታችንን ያዞርንበት እንደዛች ሳምራዊ ሴት አንኳክቶ ባድራሻችን መጥቶ ትኩረት ያልሰጠ ነው። እያንዳንዱን ነገር እስኪነግራት እሷ ራሱ ከአብርሃም ትበልጣለህ ነበር አንዳንዷ መልሷ። ይሄንን ውሃ ከሰጠን ከአብርሃም ትበልጣለህ? ብታቂ የህይወት ውሃ ወንዝ እኔ ሰጥሽ ነበር። በማመናችን የዘላለምን ህይወት አገኘን። በማመናችን ሞታችን ወደ ህይወት ተቀየረ። ከዛ ሲቀጥል እንደዚህ ይላል፣ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቁ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቶ አልና ከአመፀኞች ጋር ተቆጥሯል። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፃቸው ማለደ። ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል ይላልና ሞቶ ያን ሁሉ ስቃይ ወስዶ ለጽድቅ ሆነለት፣ ለትርፍ ሆነለት። የከፈለውን መስዋዕትነት ሁሉ የሚያካክስ ደግሞ እኛን ሁሉ አገኘን። ዛሬ ግን በእውነት ለዚህ ለታረደው በግ ኃይል ለሚገባው፣ ክብር ለሚገባው፣ ባለጠግነት ለሚገባው ለዚህ ለታረደው በግ መኖር እንድንችል እግዚአብሔር ይርዳን። እናቀዋለን፣ ብዙ ጊዜ ተሰብከናል፣ ስለሞቱ ብዙ ጊዜ አውርተናል፣ ስለ ስቃዩ በእያንዳንዱ ወንጌላት መጨረሻ ላይ በአራቱ ወንጌላት ላይ እንዴት እንደተገረፈ እንዴት እንደተሰቃየ አስቀምጠውልናል። በደንብ በተለያየ አይነት መንገድ የአገራረፉን ሁኔታ፣ የተጠቀመውን ማቴሪያል፣ የተጠቀሙትን የእሾህ አክሊሉን፣ ወደ ጎልጎታ እንዴት እንደሄደ ሁሉ ከአንዱ ወደ አንዱ እንዴት ሲያንገላቱት እንደነበረ፣ አንዱ ምን ኃጢአት አላገኘውበትም ንጹህ ሰው ነው ሲል፣ እጁን ሲታጠብ፣ ደብዳቤ ሲጽፍ እያንዳንዱን መንገድ ሲያልፍ ነበረ። ያንን ሁሉ እናውቃለን። ግን ይሄን ሁሉ ያደረገው እኛን ሞታችንን ወስዶ ህይወት ሊሰጠን ከሱ ጋር በአብ ቀኝ ሊያስቀምጠን። ዛሬ ይሄንን ፋሲካ ስናከብር ሞታችንን ወስዶ ህይወትን ለሰጠን ጌታ ልንኖርለት፣ ታርዶ ነፃ ላደረገን፣ ይገባሃል ሞተሃል ተብሎ ህይወትን ለሰጠን ጌታ ለመኖር ይሁንልን፣ በህይወት ለመሆን ይሁንልን፣ ለውጥ ለማምጣት፣ ልዩነት ለመፍጠር። በእስራኤላውያንና በግብፃውያን መሃል በታረደው በግ አማካይነት ልዩነት እንደነበረ እዛ ቤት በኩር ሲሞት ግብፃውያን ሰፈር እዚህ ሰላም እንደሆነ በእኛ ህይወት ክርስቶስን በማመናችን የታረደውን በግ ለህይወታችን አዳኝ አድርገን በመውሰዳችን ልዩነት መፈጠር ይሁን። የእውነት እንደ ዝም ብሎ ቆጥረን 10 ዓመት 50 60 70 ብለን ሞተ የምንባለው ሳይሆን ዋው ከኖሩማ አይቀር እንደሱ ነው፣ ከሰሩማ ጌታን ካገለገሉማ እንደነሱ። ክህነት ማለት በአዲስ ኪዳን ምን እንደሆነ አየን አይደለ? መንፈሳዊ መስዋዕትን እያቀረቡ በህይወታቸው ደግሞ ለሌሎች ምስክርነት መሆን ነው ይላል። በህይወታችን ጌታን ገልጠን ማለፍ ይሆንልን። ይሄ የታረደው በግ ለምን ሞተ ካልን አንደኛ ቆሮንቶስ 6 ላይ እንደዚህ ይላል ከ19 እስከ 20 በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩት። በምን አይነት ዋጋ ነው የተገዛ ነው ካልን የመስቀል ሞት፣ ሊያውም የውርደት፣ ሊያውም የስቃይ። ከዛ ኢሳይያስ 53 ላይ እንዳነበብነው እንደዛ አይነት ሞት ሞቶ ዋጋችሁ ይሄ ነው፣ የገዛዋችሁ እንዲሁ በተራ ነገር አይደለም። ስገዛችሁ ልጄ ልኬ ነው፣ ስገዛችሁ ሞቼላችሁ ነው። በዋጋ ተገዝታችኋል ስል እሾህ አክሊል ደፍቼ ነው፣ ተገርፌ ነው፣ ሞቼ ነው። ስለዚህ በስጋችሁ አሁን እኔን እንድታከብሩ ፈልጋለሁ። በምድር ባላችሁ 40 እና 50 60 ዓመት ልጄን ኢየሱስ ክርስቶስን በህይወታችሁ እንድታደምቁት ፈልጋለሁ። በስጋችሁ እኔን አክብሩ ስል ስትመላለሱ፣ ስትወጡ፣ ስትገቡ፣ ስንናገር፣ እያንዳንዱን ነገር ስናደርግ በዚህ እግዚአብሔር ይከብራል አይከብርም እያልን እንድንሆን ነውና ዛሬ ሄድንላችሁ ወዳለሁ። ለዚህ ለታረደው በግ ኖረን ማለፍ ይሁንልን። ለዚህ ራሱን ለሰጠ
ይገባሃልና ማህተሙን ልትፈታ ይገባሃል ለተባለ ሞታችንን ለወሰደ ኢየሱስ መኖር ይሆንልን፣ ኖረን ማለፍ ይሆንልን። በእያንዳንዱ የህይወታችን እርምጃ ልጁን አልቀን ማለፍ ይሆንልን። ሰዎች እኛን ሲያዩ የታረደውን በግ ማየት የሚችሉበት። እንዲህ ከሆነማ ጌታችሁ እቀበለዋለሁ፣ እንዲህ ከሆነማ እኔ የህይወቴ አዳኝ ላደርገው እፈልጋለሁ፣ ይሄንን ጌታማ ከሆነ የምትቀበሉት የምታመልኩት እኔም ወድጄዋለሁ እንዲሉን ከንግግር መኖር ይበልጥ የለ መኖር እንድንችል እግዚአብሔር ይርዳን። ለዚህ ለታረደው በግ እንደሚገባ መኖር እንድንችል ህይወታችንን ሰተን መኖር እንድንችል እግዚአብሔር ይርዳን። ይሄ ፋሲካ ዛሬ ስቅለት ነው፣ እሁድ የምናከብረው ትንሣኤ ፋሲካ ወደፊት በህይወታችን መኖር የምንጀምርበትን ምዕራፍ የምንጀምርበት ይሁን። እስካሁን ከኖርነው በላይ መኖር የምንጀምርበትን፣ እስካሁን ክርስቶስን ከገለጥነው በላይ በህይወታችን መግለጥ የምንጀምርበት ይሁን። እንጸልይ። እግዚአብሔር ሆይ እናመሰግንሃለን። ዛሬ በዚህ ሰዓት በዚህ ቦታ ተገኝተህ ስላንተ እንድናወራ፣ ልጅህን እንድናወራ፣ ልጅህን እንድንተርክ የከፈልክልን ዋጋ እንዲገባን ስላደረክ እናመሰግንሃለን። እግዚአብሔር ሆይ ለዚህ ለከፈልክልን ዋጋ መኖር እንድንችል፣ ለዚህ ለከፈልክልን ዋጋ በዋጋ ተገዝታችኋልና የራሳችሁ አይደላችሁም እንደሚል ቃል ዋጋችንን ማወቅ እንድንችል እርዳን። መኖር እንደሚገባ መመላለስ እንድንችል የታረድከው አንተ፣ ክብር ባለጠግነት የተገባ አንተ፣ ከነገር ከቋንቋ ከዘር የዋጀህን አንተ፣ ይገባሃል ተብለ ማህተም የተሰጠ ልትፈታ የተሰጠህ አንተ፣ ላንተ መኖር እንድንችል ጸጋ ይብዛልን። መንፈስ ቅዱስ ሆይ ላንተ መኖር እንድንችል የሚያስችለውን ጸጋህን ጨምርልን። ልዩነት የሚፈጥረውን ጸጋህን መካከለኛ ሆነ የገባህ አንተ፣ ደዌያችንን ተቀብለ በመስቀል በኩል በመካከለኛነት ስናልፍ ህይወትን ይዘን እንወጣለን፣ ነፃ መሆንን ይዘን እንወጣለን። ሸክም የከበደበት ወደኔ ይምጣ እንደሚል ቃል አራክፈን ሸክማችንን፣ ምድራዊ ሸክማችንን ሳይሆን የኃጢአት ሸክማችንን ሁሉ በመስቀል በኩል አራክፈን ያለፍን እኛ እግዚአብሔር እንደሚገባ አንተን ማሳየት እንድንችል ጸጋ ይርዳን። እግዚአብሔር ሆይ ስለምትረዳን፣ እንደዚህ ደግሞ መኖር እንድንችል ስለምትረዳን እናመሰግንሃለን። በኢየሱስ ስም አሜን።